የአሜሪካ ባህር ኃይል ለእስራኤል ማንንም መሞት አይፈልግም። ሰሜን ኮሪያ አዲስ የጦር መርከብ ላይ ሚሳኤል ሞከረ። የኢራን ቦምብ ጣይ ጄቶች በኳታር ተመቱ። አሜሪካና እስራኤል በኢራን ላይ የጦር ጥቃት ቀጥለዋል። አውሮፓ ሀገራት የባህር ኃይል ወደ ሳይፕረስ ድንበር እየላኩ ነው። የሆርሙዝ ባህር በመዘጋት የዓለም ነዳጅ አቅርቦትን አደጋ ላይ ጥሎታል። ይህ ሁሉ ዓለም ወደ ትልቅ ጦርነት እያስገባት ነው። ሙሉ ትንታኔ የተደበቁ መረጃዎች በዚህ ቪዲዮ እናያለን። ቻናሉን ሰብስክራይብ አድርጉ፣ ላይክ እና ሼር በማድረግ ቪዲዮውን ያጋሩ። የሰሜን ኮሪያው መሪ ኪም ጆንግ ኡን አዲሱ 5000 ቶን የሚመዝን የባህር ኃይል አውዳሚ መርከብ በይፋ ስራ ከመጀመሩ በፊት ስትራቴጂካዊ የክሩዝ ሚሳኤሎች ሲተኮሱ በቦታው ተገኝተው መቆጣጠራቸው የመንግስት መገናኛ ብዙሃን ዘግቧል። ኪም ረቡዕ ዕለት ቾህዮን ከተሰኘው አጥፊ መርከብ ላይ ከባህር ወደ ምድር የሚተኮሱ ሚሳኤሎች ሲወነጨፉ የተከታተሉ ሲሆን ሙከራው አዲስ የባህር መከላከያ ምልክት ሲሉ ጠርተውታል። የኢራን ቦምብ ጣይ አውሮፕላኖች መካከለኛው ምስራቅ የሚገኘው ትልቁ የአሜሪካ ጦር ሰፈር ለመምታት 2 ደቂቃዎች ብቻ ሲቀራቸው በኳታር ተዋጊ ጄቶች መመታታቸውን ሲኤንኤን ዘግቧል። ሰኞ ጠዋት የኢራን አብዮታዊ ዘበኛ 2 የሶቪየት ዘመኑ ሱ-24 ጄቶች 10000 አሜሪካ ወታደሮች ወደሚገኙበት አልኡዴድ የጦር ሰፈር እና ራስ ላፋን የተባለ የጋዝ መቀነባበሪያ ተቋም አቅጣጫ ልኮ ነበር። የኳታር ኤፍ-15 ጄቶች ከኢራን አውሮፕላኖች ጋር የአየር ላይ ውጊያ በማድረግ ጥለውታል። ኢራን ወደ ስሪላንካ ባህር ሁለተኛ የጦር መርከብ እየላከች ነው። ትላንት አሜሪካ የባህር ሰርጋጅ መርከብ የኢራንን ፍሪጌት ባጠፋችበት አካባቢ ኢራን ሁለተኛ የጦር መርከብ ወደ ስሪላንካ ግዛት ውሃ እየላከች መሆኑን የስሪላንካ ሚዲያ ሚኒስትር ናሊንዳ ጃታሲያ አረጋግጠዋል። የአሜሪካ ባህር ኃይል ለእስራኤል ብሎ ማንም መሞት የለበትም ያለው የአሜሪካ ባህር ኃይል የሆነው ብራያን ማክጊነስ ተነስቶ ሁሉም ሰው ምን እንደሚያስብ በመናገሩ ምክንያት እዛ ላይ ከነበሩ ሴኔተሮች በግድም ዝም ሊያስብሉ ሲመክሩ እጁን እንደሰበሩት ዘገባዎች ያሳያሉ። ጣሊያን ለባህረ ሰላጤው ሀገራት የአየር መከላከያ እርዳታ ልትልክ ነው። ጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ጣሊያን ከኢራን የአየር ጥቃት ጋር ለተረጋገጡ የባህረ ሰላጤው ሀገራት አየር መከላከያ ድጋፍ ለመስጠት ማቀዷን አስታውቀዋል። ይህ ውሳኔ በዛ አካባቢ የሚኖሩ በ10 ሺዎች የሚቆጠሩ ጣሊያናውያንና 2000 የሚጠጉ ወታደሮች ለመጠበቅ ላይ ታለመ መሆኑን ገልጸዋል። ኪም ጆንግ ኡን ለኢራን ያላቸው ድጋፍ የገለጹ ሲሆን የአሜሪካና የእስራኤል ድርጊት የማይገባ ወረራ ሲሉ ኮንነዋል። አንድም የሰሜን ኮሪያ ዜጋ በኢራን ውስጥ ጉዳት ቢደርስበት ሀገራቸው በቀጥታ ወደ ጦርነቱ እንደምትገባም አስጠንቅቀዋል። አውሮፓ ሀገራት ሰው አልባ አውሮፕላኖች ጥቃት ተከትሎ የባህር ኃይል ንብረቶች ወደ ሳይፕረስ ልከዋል። ጣሊያን፣ ስፔን፣ ፈረንሳይና ኔዘርላንድ የሚቀጥሉት ቀናት ደሴቷን ለመጠበቅ የባህር ኃይል ሀብቶች ወደ ሳይፕረስ እየላኩ መሆኑን የጣሊያን መከላከያ ሚኒስትር ጊዶ ክሬስቶ ለፓርላማ ተናግረዋል። የስፔን መከላከያ ሚኒስትር ባወጣ መግለጫ የማድሪድ የጦር መርከብ እንደምትልክ አስታውቃል። ግሪክና ፈረንሳይ ሰኞ ዕለት እዚያ የሚገኝ የእንግሊዝ አየር ጣቢያ በኢራን በተሰራ ድሮን ኢላማ ከተደረገ በኋላ ወደ ደሴቲቱ ንብረቶች እንደሚልኩ ተናግረዋል። አሜሪካና እስራኤል በኢራን ላይ የሚደረጉ ጥቃት የቀጠሉ ሲሆን ከቅዳሜ ጀምሮ ቢያንስ 1045 ሰዎች ተገድለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራጋንቺ አገሪቱ ከኢራቅ ጋር በምትዋሰንበት ድንበር ላይ ስለሚደረጉ የሽብር እንቅስቃሴዎች አሜሪካ ከኩርድ ኃይሎች ጋር ለማስታጠቅና በቴህራን ላይ አመጽ ለመነሳሳት እየተነጋገረች መሆኑን የሚገልጹ ዘገባዎች እየተገለጸ ሲሆን እዚያም ደህንነት ለማስጠናከር እርምጃዎች እንዲወሰድ ጥሪ አቅርበዋል። የእስራኤል ጦር ከሊታኒ ወንዝ በስተደቡብ የሚገኙ ሊባኖሳውያን አካባቢው ለቀው እንዲወጡ ጥሪ አቅርበዋል። የእስራኤል ወታደራዊ ቃል አቀባይ ብሪጋዴር ጀነራል ኤፊ ዴፍሪን በሰጡት መግለጫ ከ300,000 በላይ ሊባኖሳውያን በጦርነቱ ምክንያት ተፈናቅለዋል ብለዋል። ዴፍሪ የእስራኤል ጥቃቶች ከ320 በላይ ቦታዎች ኢላማ እንዳደረጉና ሚሳኤል ማስወንጨፊያውን ጨምሮ ኢላማዎች እንዳወደሙ ተናግረዋል። የኢራን ሰው አልባ አውሮፕላን ጥቃት የአዘርባይጃን ራስ ገዝ በሆነችው ናክቺቫን ክልል ላይ ኢላማ አድርገዋል። ይህም የዩናይትድ ስቴትስና የእስራኤል የተጀመረው ጦርነትና በቴህራን በተወሰደው የበቀል እርምጃ ሌላ ግንባር ከፍተዋል። የአዘርባይጃን የውጭ ጉዳይ ሚኒስትር በሰጠው መግለጫ ሐሙስ ዕለት ከቀኑ 6 አካባቢ ክስተቱ እንደተከሰተ ገልጸዋል። አንድ ድሮን በናካቺቫን ራስ ገዝ ሪፐብሊክ አየር ማረፊያ ተርሚናል ህንፃ ላይ ሲመታ፣ ሌላኛው ድሮን ደግሞ በሸካራባድ መንደር የሚገኝ የትምህርት ቤት ህንፃ አቅራቢያ ወድቀዋል ሲሉ ሚኒስትሩ አስታውቀዋል። ከኢራን እስላማዊ ሪፐብሊክ ግዛት የተነሱት እነዚህ ድሮን ጥቃቶች አጥብቀን እናወግዛለን ሲሉም ተናግረዋል። የእስራኤል የፋይናንስ ሚኒስትር የቤይሩት ከተማ እንደ ጋዛ ሁሉ ውድመት እንደሚገጥማት አስጠንቅቀዋል። የእስራኤል የቀኝ ክንፍ የፋይናንስ ሚኒስትር ቤዛሌል ስሞትሪች በመቶ ሺዎች የሚቆጠሩ የከተማ ድሃ ነዋሪዎች የሚኖርባት የቤይሩት ደቡባዊ ዳርቻ የእስራኤል ጦር አካባቢው ሙሉ በሙሉ የግዳጅ መፈናቀል ትዕዛዝ ካወጣ በኋላ ልክ እንደ ጋዛ ውድመት እንደሚገጥማት አስጠንቅቀዋል።
እስራኤል በትሪፖሊ የሐማስ አዛዥ መግደሏን ገለጸች። የእስራኤል ጦር በሊባኖስ ሰሜናዊ ከተማ ትሪፖሊ የሐማስ አዛዥ የነበሩትን ዋሲም አታላህ አሊን ኢላማ አድርጎ መግደሉን ተናግረዋል። ተሰፋሪዎች በባህረ ሰላጤ ውስጥ ተጣብቀዋል። የተባበሩት መንግስታት ዓለም አቀፍ የባህር ኃይል ድርጅት ለኤኤፍፒ የዜና ወኪል እንደተናገረው ወደ 20 ሺህ የሚጠጉ የባህር ላይ ተጓዦች በባህረ ሰላጤ ውስጥ ተጣብቀዋል። የመርከብ ተቆጣጣሪ ዋና ጸሐፊ አርሲዮኒ ዶሚኔጌዝ የባህር ላይ ተጓዦች ደህንነት ለማረጋገጥ ከሁሉም ባለድርሻ አካላት ጋር ለመስራት ዝግጁ ነው ብለዋል። ቅዳሜ ዕለት ጦርነቱ ከፈነዳ በኋላ የአይኦ ኤጀንሲ በክልሉ ውስጥ 2 የመርከቦችና 7 ሰዎች የቆሰሉ ሰዓት ክስተቶች መዝገዋል። ከነዚህ አስደንጋጭ ጥቃቶች ኢኮኖሚ ተጽዕኖ ባሻገር ሰብአዊነት ጉዳይ ነው። በንጹሃን የባህር ኃይል ተጓዦች ላይ የሚሰነዘር ጥቃት ፈጽሞ ተገቢ አይደለም። ሁሉም የመርከብ ኩባንያዎች በተጎዳ ክልል ውስጥ ሲሰሩ ከፍተኛ ጥንቃቄ እንዲያደርጉ ጥሪ በድጋሚ አቅርባለሁ ሲል አክለዋል። የዓለም ጤና ድርጅት በዱባይ አስቸኳይ ጊዜ የሎጂስቲክስ ማዕከል ስራዎች አቁሟል። መካከለኛው ምስራቅ ጦርነት የዓለም ጤና ድርጅት በዱባይ የሚገኝ የዓለም አቀፍ አደጋ ጊዜ የሎጂስቲክስ ማዕከል እንቅስቃሴ እንዲያቆም አስገድዶታል ሲሉ ዋና ዳይሬክተር ቴድሮስ አድሃኖም ገብረኢየሱስ ተናግረዋል። በዱባይ የዓለም ጤና ድርጅት ሎጂስቲክ ማዕከል ውስጥ በደህንነት ስጋት ምክንያት የሚደረጉ ስራዎች በአሁኑ ጊዜ ተቋርጠዋል ሲሉ ጋዜጣዊ መግለጫው ላይ ተናግረዋል። ባለፈው ዓመት የሎጂስቲክስ ማዕከሉ በዓለም ዙሪያው ለ75 ሀገሮች ከ500 በላይ የአስቸኳይ ጊዜ ትዕዛዞች አስልከዋል ሲሉ የዓለም ጤና ድርጅት የምስራቅ ሜዲቴራኒያን ክልላዊ ዳይሬክተር ሃናን ባልኪ ለጋዜጠኞች ተናግረዋል። ባልኪ የማዕበሉ ስራዎች ለጊዜው የተቋረጡት በጸጥታ ችግር የአየር ክልል መዘጋትና ወደ ሆርሙዝ የባህር ወሽመጥ መዳረሻን የሚነኩ ገደቦች ምክንያቶች ሲሉ አብራርተዋል። ይህ መስተጓጎል $18 ሚሊዮን የሰብአዊ ጤና አቅርቦቶች እንዳያገኝ ሲከለክል፣ ሌላ $8 ሚሊዮን ደግሞ ወደ ማዕከሉ መድረስ አልቻለም ብለዋል። ለተጨማሪ ዜናዎች ቻናሉን ሰብስክራይብ አድርጉ። ቸር ያቆየን።